ሰላም እንዴት ናችሁ? እንኳን ወደ ኮንዶሚኒየም ላይፍ በደህና መጣችሁ። ዛሬ ቆንጆ ነገር እናሳያችኋለን። ያው ሰፈራችን እንግዲህ በጨለማ ይሄንን ይመስላል። ከኋላችን ትልቅ ቤተክርስቲያን አለ፣ ገብርኤል ይባላል። እንግዲህ ሰሞኑን በዓል ስለሆነ ቅዳሜ ቀን ነው ዛሬ ገበያ አለና ዞር ዞር ብለን እንግዲህ ለበዓል የሚያገለግሉ የሚሆኑ ነገሮችን እንገዛለን። ገበያችን እንግዲህ ሰፊ ነው። ሁሌ በየሳምንቱ ቅዳሜ እንደዚህ አይነት ቆንጆ ገበያዎች ይኖሩናል። እዚህ ጋር ሽንኩርት አለን ምናምን ቆንጆ ገበያ ነው። ብቻ ዋጋው እንግዲህ እንደምታውቁ በጣም ተወዷል። መቼስ ምን ይደረጋል ብለን ነው እንጂ ያው በዓልም አይደለ። ገበያዎችን ዞር ዞር ብለን ካየን በኋላ ለበዓል የሚያገለግሉ ነገሮችን ገዛስተን እንግዲህ ወደ ቤታችን ገብተን ደግሞ እንሰራለን ማለት ነው። አብራችሁ ቆዩ። እዚህ ቤት ዶሮ ስንት ገዛችሁ? ዶሮ ስንት ገዝታችሁ? ከየት ነው የገዛችሁት? ኦኬ፣ እዛ ነው። ወይኔ ስትሄዱ ብትነግሩን እኮ እኛ ምን ገዛ ነበረ። ኦኬ፣ ስለዚህ በቃ እኔም ሊዳ ያልገዛ ሰው ሌና ደግሞ አሪፍ ዶሮ ነው። ምን ያክላል? ያው እንደምታዩት ዶሮም አለን። እዚህ ጋር ደግሞ ለቅርጫ የሚሆን ቆንጆ በሬ አዘጋጅተናል። እንግዲህ በሬውም ታርዶ ዶሮም ታርዶ ደግሞ አንድ ላይ እናያለን ማለት ነው። እዚህ ጋር እንግዲህ የበሬ ዋጋ በሬ ለመግዛት ለቅርጫ የሚሆን በሬ ለመግዛት ዞር ዞር እያለን ገበያውን እያየን ነበርና ገበያችን ይሄን ይመስላል። ቆንጆ ገበያ ያለን። በርግጥ ግን በሬ ደግሞ እንደምታውቁት በጣም ተወዷል። እስኪ ዞር ዞር ብለን አሪፍ በሬ ገዝተን ደግሞ ወደ ቤታችን እንገባለን። እንግዲህ ዶሮአችን ከታረደ በኋላ ሁሉም በየቤቱ እየወጣ ዶሮ ማጠብ ላይ መገነጣጠል ላይ ስለያዘ ሁሉም ስራ ላይ ነው። እንደምታዩት ሙሉ ጎረቤቱ በረንዳ ላይ ነው። ታች ደግሞ ወንዶቹ አሉ ቅርጫ እየከፋፈሉ ነው። በሚታዩት መልኩ ቆንጆ ስጋና በሬ ነው የገዙት። ቆንጆ በሬ ነው የገዙት። እንደምታዩት ስጋው በጣም ነበር የሚያጓጓው። እንግዲህ ሁሉም ስራ ላይ ነው፣ ወንዱም ሴቱም። እንግዲህ እናያቸው ደግሞ እስኪ። ዛሬ አመት በዓል ነው ዛሬ መጣው በርሬ ካንቺው ነው አዳሬ መጣው በርሬ ካንቺው ነው አዳሬ አይቴት ሀውር ዝማማ ድንበተ ኩሉ ይወድሱኪ በዜማ የመረጡሽ ከሮማ ውድነሽ አንቺ የኛ ባህር ዳር ከተማ ውድነሽ አንቺ የኛ ባህር ዳር ከተማ
ያው እንግዲህ እንደምታዩት ቤተክርስቲያናችን በጣም በቅርብ ስላለ ድባቡም ድምፁም በጣም ይሰማናልና እጅግ በጣም ነበር ደስ የሚለው። ታዲያ እንዳረሱ ሰብስክራይብ፣ ሼር ማድረግ፣ ኮሜንት መጻፍ እንዳትረሱ። ከዚህ በመቀጠል ደግሞ እሁድ ዕለት ወይም ደግሞ የበዓሉ ዕለት የተደረጉ ነገሮችን አሳያችኋለሁ። አብራችሁ